ሰላም እንዴት ናችሁ? ኢትዮ ኮደርስ ሁሉንም ነገር ሞልታችሁ ከጨረሳችሁ በኋላ መጨረሻ ላይ ስትደርሱ እዚህ ጎቱ ትራንስክሪፕት እያለ መምጣት ጀምሯል። ከዚህ በፊት እንደዚህ አይልም ነበረ፣ ግን ከቅርብ ጊዜ ወዲህ ጎቱ ትራንስክሪፕት ነው ብቻ ነው የሚለው። ኮርሱን ደግሞ መውሰዳችሁንም እንደዚህ የሚል ከሆነ ስለዚህ እሱን እንዴት ማስተካከል እንደምችሉ ባጭሩ እናያለን ማለት ነው። ስለዚህ እዚህ ጋር ከላይ ሶስት ሰረዙን በስተግራ በኩል ያለው እሱን እንነካለን። ከዛ እዚህ ጋር ምንድነው ትራንስክሪፕት የሚል አለ። እሱን ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ሁሉንም ፕሮግራሞች ኢንሮል አድርጌያለሁ፣ ተመዝግቤያለሁ። ግን እንደምታዩት ምንድነው ሪኩዌስት ሰብሚትድ ብቻ ነው የሚለው። ግን ይሄ ቢያንስ 1-3 ቀን ሆኖታል እንደዚህ ማለት ከጀመረ። ስለዚህ ይሄንን እናደርጋለን። እንደዚህ ሁሉንም ሪኩዌስት ኢንሮል ካላችሁ በኋላ እዚህ ጋር መታችሁ አንደኛውን ያጠፋችሁ እንደ አዲስ መመዝገብ ነው። ስለዚህ እኔ አሁን አርቲፊሻል ኢንተለጀንስ የሚለውን እዚህ ጋር ኤክስ የሚለውን ነክቼ አር ሹር ዩ ዋንት ቱ ሪሙቭ ብሎ ይጠይቃችኋል። እዚህኛ ኮንፈርም እንለዋለን። እዚህ ጋር እንደምታዩት አርቲፊሻል ኢንተለጀንስ የሚለውን አጥፍቶታል። ስለዚህ ተመልሰን እዚህ ከላይ ሶስት ሰረዙ ጋር እንሄድና ከዛ ካታሎግ ጋር እንገባለን። ከዛ እዚህ ጋር ምንድነው አርቲፊሻል ኢንተለጀንስ የሚለውን እንፈልጋለን። አርቲፊሻል ኢንተለጀንስ እዚህ ጋር አለ። ከዛ ቪው ፉል ዲቴልስ እንለዋለን። እዚህ ጋር ስታርት ማይ አፕሊኬሽን የሚላለ። ስለዚህ እንደ አዲስ ነው እየተመዘገብን ያለ ነው ማለት ነው። ከዛ ይሄንን ቶሎ ቶሎ እንሞላለን። ከዛ አሁንም ኮንፈርም እንለውና ፊኒሽ ኤንድ ሰብሚት እንለዋለን። እዚህ ጋር እንደምታዩት አሁንም ምንድነው የሚለው ጎቱ ትራንስክሪፕት ነው የሚለው። ስለዚህ አሁንም እናጠፋዋለን ማለት ነው። እንደዚህ እየደጋገምን ስታርት ለርኒንግ የሚለው እስኪመጣ ድረስ ይሄንን እናጠፋለን። አሁንም ተመልሰን እንገባና እዚህ ትራንስክሪፕት ጋር አርቲፊሻል ኢንተለጀንስ አሁንም አጥፋዋለሁ። ኮንፈርም። ከዛ በኋላ ካታሎግ ጋር መልሳለሁ። አርቲፊሻል ኢንተለጀንስ ቪው ዲቴልስ ትሉታላችሁ። ከዛ ስታርት ማይ አፕሊኬሽን እንለዋለን አሁን። ስለዚህ ይሄንንም ትሞላላችሁ እንደ አዲስ ማለት ነው። አሁንም ይሄው እንደምታዩት ጎቱ ትራንስክሪፕት ነው የሚለው። ስለዚህ ስታርት ለርኒንግ የሚለው እስኪመጣላችሁ ድረስ ተደጋግማችሁ ትሉታላችሁ። ያው እዚህ ጋር እንደምታዩት በሶስተኛው ሙከራዬ ስታርት ለርኒንግ የሚለው መጥቶልኛል። ስለዚህ እየደጋገማችሁ ጎቱ ትራንስክሪፕት የሚለው ሲመጣላችሁ እያጠፋችሁ ከእንደገና ሪኩዌስት እያደረጋችሁ በየሆነ ሰዓት ላይ እንደዚህ ስታርት ለርኒንግ የሚለው ይመጣላችኋል ማለት ነው። ስለዚህ አሁን ምንም ሳላጠፋ ወይም ደግሞ ምንም ነገር ስኪፕ ሳላደርግ አንዱን ላሳያችሁ። ስለዚህ ትራንስክሪፕት የሚለው ጋር ትመጣላችሁ። አሁን እዚህ ጋር እንደምታዩት ጎቱ ክላስሩም ነው የሚለው። ቅድም መጀመሪያ ላይ ሪኩዌስት አፕሩቭድ ምናምን ነበር የሚለው። እዚህ ጋር ያሉት ሪኩዌስት አፕሩቭድ እና ጎቱ ክላስሩም ነው የሚለው። አሁን ደግሞ የፕሮግራሚንግ ፈንዳሜንታልስ ላሳያችሁ። ስለዚህ እሱም ተመሳሳይ ስቴፕ ነው እናድርገው። ይሄንን እናጠፋዋለን። ኮንፈርም እንድትሉታላችሁ። ከዛ በኋላ እዚህ ሶስት ሰረዙን እንለካለን። አሁንም ካታሎግ ጋር እንመጣና ፕሮግራሚንግ ፈንዳሜንታልስ ፊት ለፊት ካላገኛችሁ የመደመር ምልክቷን ስትነኩ ይመጣል። ስለዚህ ይህንንም ተመሳሳይ ስቴፕ እናደርጋለን። ስታርት ማይ አፕሊኬሽን ለዋለሁ ነው ኢትዮጵያ። ይህንን ቶሎ ቶሎ ትሞላላችሁ። ከዛ ይህንንም ኮንፈርም እንለዋለን። ከዚህ ጋር አንድ ያልሞላሁት ነገር አለ። ያልሞላችሁት ነገር ካለ እዚህ ጋር ፊኒሽ ኤንድ ሰብሚት የሚለው አይመጣላችሁም። ስለዚህ እያንዳንዱ ነገር መሙላታችሁን ቼክ አድርጉ። ከዚህ ጋር ይሄንን ዘልያለሁ። ይሄንን አዘር ልበለው። ከዛ ፊኒሽ ኤንድ ሰብሚት የሚለው መጣ። ስለዚህ እሱ ትሉታላችሁ። አሁንም እንደምታዩት ጎቱ ትራንስክሪፕት የሚለው
ስለዚህ ተመልሰን ትራንስክሪፕት ጋር እንመጣለን። ፕሮግራሚንግ ፈንዳሜንታልስ አጠፋዋለሁ። ከዛ ካታሎግ ላይ እንመጣለን። ስታርት ማይ አፕሊኬሽን ለዋለሁ ነው። ከዛ አሁንም ይሄንን ፊኒሽ ኤንድ ሰብሚት እንላለን እንደ አዲስ። እንደምታዩት አሁንም ትራንስክሪፕት ወደዚህ እስኪመጣ ድረስ እያጠፋን ያው እንደምታዩት በበስተ መጨረሻ ስታርት ለርኒንግ የሚለው መጥቶልኛል ማለት ነው። ስለዚህ እንደሚሰራ እስከ መጨረሻው በደንብ አሳይቻችኋለሁ። ስለዚህ እምቢ ብላችሁም 10ም ቢሆን 8ም 5ም ቢሆን እንደዚህ እየደጋገማችሁ እስኪመጣላችሁ ድረስ እንደዚህ ራሱን ይሄን ስቴፕ መደጋገም ይኖርባችኋል ማለት ነው። ስለዚህ በቀላሉ እንደዚህ መማር ወይም ደግሞ እንዲሰራላችሁ ማድረግ ትችላላችሁ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። እስከሚቀጥለው መልካም